ዛሬ ራቴ እንደምታዩት የዶሮ እግር ነው። ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ጤና ይስጥልኝ። እሳት አደጋ ነው የምልርዳው። ሄሎ እሳት አደጋ ከቀበሌ ነው የምንደውለው። እሺ ቀበሌ እንዴት ናችሁ? ኧረ ድረሱልን። ሙሉ ቀበሌ ግቢው በእሳት እየነደደ ነው። ቀበሌው አሁኑና እሳቱን አጥፉልን። አሁንም ማለት ሸውጣን ከእሳት እንመጣለን። ምን ማለት ነው? እኛ እየተቃጠለን እናንተ ሻይ የምትጠጡት ነውር አይደለም እንዴ? እናንተስ ነውር አይደለም እንዴ? ለአንድ መታወቂያ 40 ጊዜ ስታመላልሱ በጣም ባለጌ ናችሁ። በጣም ባለጌ ስድ የመጨረሻ ነውረኛ። አንተ በቃ ተጨቃጨቀ ከእሳት እመጣለሁ አልኩህ አይደል? አሁን ካንዲ ክራሽ የሚባለውን ጌም እየተጫወትኩኝ ነው። ኧረ ወይኔ እሳቱ ወደ እኔ ክፍል እየተጠጋ ነው። ምን ላድርገው? አሁን ለሻይ ወጥተናል። ከእሳት ተመለስ ብለው ቂም መያዝ ምንም አያደርግም። ማርያም ዩኒቨርሲቲ ኢንስቲትዩት ምናምን እኔ አላምንበትም። ኧረ በስመ አብ ኧረ በስመ አብ አጣን ዳንሰኛው ጀለስ ሞቶ ለቅሶ ስትደርስ አጣን መልካም ሰው ነበር። እሱ መልካም ሰው ነበር። እሱ ይደንሳ አፍሮቢትስ ወይኔ መጣብኝ ልጁ መጣብኝ። ልክ እንደዚህ ስትል ልጁ መጣብኝ። በቃ ቶርጉስ እሱ ይጨፍር ድሩሌቷን እንደዚህ ነበር የሚገባው። የልጁ ስሜት ሊወጣ አንተ ለቅሶ መሆኑን እየረሳ ነው። ቆየ ከሞተ እኔ አብረን አንድ ገባን። አንተ ቤት ተሳስተን እንደ ዳንስ ምናምን የለም እኮ እዚህኛው ነው። እዚህ ቤት ተለቅሳለህ እንደ አባ አስጀመር እዚህ እኮ ሰርግ እኮ ነው እንዴ? ናችሁ ነው። እኛ እኮ ለቅሶ ብለን ማርያምን ግፈኛ ናቸው። ማርያምን ኧረ ላሽ ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። አይተቃጠል ድጋፍት አንተ ድጋፊ ደብ እንደው ዋቀዮ ጉባኤ ከተራራ ላይ ማለት ነው። ጎማ ከሰ ሲገልጪ አሲገዴ ሲያገፈተሩ አከኑመቲ ተንከባለላ ጅራዱ አዙሪቲን አረ ልጅ ከዚያ ሀገር አስወጡልን። በረከት ይከኛ ቀበ የሀገሪቱን የግለሰብ የሀብታሞችን በረከት የያዘው ይሄ ነው። አስወጡልን ከዚህ ሀገር ኑ ሰደችይሳ ይሰደድ። ልጅ በተገኘበት ይሰደድ። በቃ ውጣ አንተ ሰውዬ በርባኑ መብረቂን ርቆችስታ ሚስማረር ቆርቆሮን ትሮብሲስታ ወንድሜ እኛ መኖር እንፈልጋለን። ኢራፊ ደጋፊ ማንቸስተር ዩናይትድ ጎደ ጂሰስ ይላል። አንተ ልክስክስ እንቆርጣለን። ስነ ስርዓት ይቆረጣል። ስነ ስርዓት ይቆረጡ። ከዘው የራሳችንን ያቀበጥናቸው እንደዚህ አይነት ፓስተሮችን ማርያምን በቃ የሆነ ፊት እየሰጠናቸው ምናምን እየሳቅንላቸው ምናምን አንዳንዴ ወደ ምርህ መጣ። እስቲ ሌላ ፓስተር የሚሆነች ነገር የምትሏለች አየይተልበላችሁ። ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው። ታው ሽሮ በልታጣቀም ነው ሰልችቶ ነው ሰለችኝ። ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ያ ይደፍናል። ኢየሱስ ክርስቶስ ሽሮ ደግሞ ይሄ የፊት ድርቀት ሽሮ አይኪ የመዝጋት አቅም አለው። ኦኬ አጋንንት የተያዘ በረከት ለማስለቀቅ ራሱ ወደ ጨለማ ወደ ጥልቁ ዓለም ወርጄ ከዛ በኋላ በረከትን አስለቅቄ ይወጣል። ጨለማ ውስጥም ትገባለህ። ወደ ጥልቁ ዓለም ገብቼ ትገባለህ። እገባና የተያዘው በመናፍስቱ ዓለም የተያዘው ዋና ምርኮ ተቀብለህ ትወጣለህ። ተቀብዬ እወጣለሁ። ግን ወደ ጨለማው ስትገባ እንደው ብትቀርስ ከባድ ነው። እኔ እንጃ ምን እንደሚባሉ አላውቅም። እንዴት ከባድ አባባ ማን ኦሮምኛ ትችያለሽ እንዴ? በእናትህ ኧረ አያሳስብም እንዴ? ምን ሆነሻል? እንዴት ይጠየቅ ነገር ነው እንዴ? በእናትህ የስራ ስልክ ነውና ታውቂያለሽ። በቃ አልገባኝም የሚለው ነገር እስኪ በእናትህ አያሳስብም። እኔ እየዘፈንኳል ነው። ሻይ እስኪ ብራዘርሽ ሄሎ ነጋ ኬቲ
ጃናላልተ ጋላርኮ ብርብርና ጎቴ ሸጉቱንቲያ ዋንገደም አኮኒ ባዬ ሲጋላ ማልቴ ብልብሊ ከሮ ጀቱ ሲያሜ ቀሲ ብልብሊ ከቀበማ ዳዳ ነው ጀቱን በሁ ያደሜቶሌ ኢምባጂ አማ ቦሩ ወልጌኑ አንጅሩፍ ሳቴ ተካርገልቲ ሙከንቲ ቤክሱፊ ደፊ ኮቱ ረተርገሚ ጀደምቴታ እንጃው ምን ይባላል ቁጥሩን ስነካካው ሲጠራ ሲነሳ ሄሎ የኔ ቆንጆ ቆጠረ ብር 50 በጣም ናፍቀኸኛል በደረሱ 50 በሰላምታ ብቻ ቀርቶ እንጀፈን 50 ቀሪ ሂሳብ አነስተኛ ነው እባክዎን ተጨማሪ ካርድ ገዝተው እዚህ ጋር ስሙ አንቺን የማይሰሙ ስንቶቹ ታመሙ ካርድ ተጠቀሙ ይሄ ሰውዬ ማለት ነው ማርያምን ጭንቀት አለበት በቃ ራሱን ፈታ ለማድረግ ምናምን ነው የሚሞክረው ሙሉ ቪዲዮዎቹን አግኝት አረላ በቃ እንደዚህ ነው መቼው ብቻ እሷም አረገዘች እሱም ጥላት ጠፋ ልጁም ተወለደ ተባለ አሰፋ ልጁም እንዳባቱ አስረግዞ ጠፋ ወይ ለበላቸው በጎችን በላቸው እስከነኮቴያቸው ዋው ግጥም ዋው ቢቀርበትስ ማርያም ቢቀርበትስ ወገቡ የሚተርፍ አይመስልም እንግዲህ ዛሬ ራቴ እንደምታዩት የዶሮ እግር ነው እንድሜ ለብልጽግና ይሄ መብላት ጀምረናል ኡጋንዳ ገብተን ለብልጽግና ኡጋንዳዎች እኮ እንደዚህ ያለው ሚላዊ በጣም ቆንጆ የሆነ ለመልመድ እየሞከረ ነው ታውቃላችሁ የሆነ ፊቱ ላይ እኮ ደስተኛ አይደለም የሆነ ለመልመድ እየሞከረ ነው ገና ወይኔ ፍቅር ይዛ ፊቱን ይዩት እንዴ ብለው ነው የሚበላው Got me